እዚህ ላይ እናንተ ወጣቶች ናችሁ፣ አረንጓዴ ልማት ላይ የምትሰሩ ሰዎች ናችሁ። ጣና ሐይቅ ላይ ያለውን ችግር እናውቀዋለን ብዙዎቻችን። እዚህ ላይ የራሳችሁን በጎ አስተዋጽኦ ማበርከት ይጠበቅባችኋል ማለት ነው። ለምሳሌ ቦቲን በመንገድ ሊሆን ይችላል፣ ችግኝ በመትከል ሊሆን ይችላል፣ ገዳማት ላይ ያሉትን እጽዋቶች በመጠበቅ ሊሆን ይችላል። የራሳችሁን አሻራ ማሳረፍ። እንግዲህ ይሄ በዓለም ቅርስነት ኦልሞስት አሁን በጊዜያዊ መስፈርት የሚባል አለ። በጊዜያዊነት ሰፍሯል። ቴንታቲቭ ሊስት ውስጥ ተካቷል። ግን ቋሚ ሆኖ የዓለም ቅርስ ነው የሚባል ጣናና በዙሪያው ያሉት ባህሮች መሬት የራሳችን ወጣቶችን ማስተዋወቅ ማድረግ ይገባናል ማለት ነው። ስለዚህ ይሄ ሲመዘገብ አራት ሆነናል። እነዚህ የሚዳሰሱ ቅርሶች ብለን የምንይዛቸው ናቸው። የማይዳሰሱ ባህላዊ ቅርሶች የምንላቸው ነው። በማይዳሰሱ ባህላዊ ቅርሶች መካከል እንደ ሀገር ነው የተመዘገበው። አንደኛው የመስቀል ክብረ በዓል ነው፣ የዓለም ቅርስ ሆኖ ተመዝግቧል። ሁለተኛው የጥምቀት በዓል ነው፣ ይሄም የዓለም ቅርስ ሆኖ ተመዝግቧል። እንደምታውቁት መስቀል ሲነሳ ግማደ መስቀሉ አማራ ክልል ነው ያለን እንላለን። ግሸን ደብረ ከርቤ ነው ያለን እንላለን። ክብረ በዓሉ የተጀመረው አማራ ክልል አካባቢ እመምረት ተራራ የምትባላለች አንኮበር አካባቢ፣ እዚያ ላይ ነው መስቀልን ማክበር እንዲደመራ ደምሮ ማክበር የተጀመረው በኢትዮጵያ ታሪክ ማለት ነው። ስለዚህ እነዚህም በቀጥታ ከክልላችን ጋር ከፍተኛ ቁርኝት ያላቸው የክልሉ ሀብቶች ናቸው። የጥምቀት በዓልም ጥምቀት ያው እንግዲህ እየደረሰ ነው። ጥምቀት ሲነሳ ጎንደር አብራ ትነሳለች። ጥምቀት ሲነሳ የኢራን ቡቲ አብሮ ይነሳል። ምንጃር አካባቢ ያለ ቦታ ነው። ስለዚህ እነዚህን ቦታዎች በማልማት በመንከባከብ በመጠበቅ የራሳችንን ድርሻ ማበርከት ይጠበቅብናል ማለት ነው። ሌላው ሁለተኛ የምናየው ሃይማኖታዊ ቦታዎች ናቸው። ሃይማኖታዊ መስህቦች ወይም ሃይማኖታዊ ቦታዎች የምንላቸው አሉ። አማራ ክልል እንደምታውቁት የሃይማኖት ምድር ነው ይባላል። አይሁድ፣ ክርስትናና እስልምና በብዛት የተፈራረቁበት ክልል ነው። በዚህ ምክንያት በርካታ ሃይማኖታዊ መዳረሻዎች አሉ። ለምሳሌ ተድባበ ማርያም፣ ጣና ቂርቆስ፣ መርጦለ ማርያም የምንላቸው ከአይሁድ ጀምሮ እስካሁን እስካለው እስከ ክርስትና ድረስ ያሉ ቦታዎች ናቸው። በክርስትና ደግሞ በአሁኑ ሰዓት የራሳቸውን ሚና እየተጫወቱ ናቸው። ላሊበላ፣ ደብረ ብርሃን ስላሴ፣ ሐይቅ እስጢፋኖስ፣ ደብረ እንደዚህ በጣም ብዙ ሃይማኖታዊ ቦታዎችን መረጣት እንችላለን። በእስልምናም እንደዚህ በተመሳሳይ ለምሳሌ ጎዜ፣ ሾንቴ፣ ቁስና፣ ዳና፣ ጀማንጉስ፣ አዲስ ዓለም እያለ ብዙ ሃይማኖታዊ መዳረሻዎችን መጥራት እንችላለን። ለምሳሌ ጀማንጉስን ብታይ ለመጀመሪያ ጊዜ የነብዩ መሐመድ መውሊድ የተከበረበት ቦታ ነው። አሉ ከኢትዮጵያ ካሉ ሃይማኖታዊ ቦታዎች ልዩ ነን የምንለው እንደዚህ ያሉ መዳረሻዎችን በመያዛችን ነው። በሶስተኝነት የምናየው ሃይማኖታዊና ህዝባዊ ክብረ በዓላትን ነው። እንደምናውቀው አማራ ክልል በርካታ ክብረ በዓላት የሚከበሩበት ወቅት ነው። በተለይ ክረምት አካባቢና አሁን ጥር አካባቢ በርካታ ክብረ በዓላት በአማራ ክልል ይከበራሉ። በእነዚህ ክብረ በዓላት ለመታደም በርካታ የውጭ ሀገርና የሀገር ውስጥ ቱሪስቶች ወደ ክልላችን ይመጣሉ። በአጠቃላይ ስናየው ከ300 በላይ ሃይማኖታዊና ህዝባዊ ክብረ በዓላት አሉ በክልሉ። ከ300 በላይ በጣም ብዙ ነው ቁጥሩን ስናየው ማለት ነው። በዋናነት ግን እኛ እያከበርናቸው እንደ ክልል የምናስተባብራቸው እንቁጣጣሽ፣ መስቀል፣ ገና፣ ጥምቀት፣ መውሊድ፣ አረፋ፣ ኢድ አልፈጥር፣ የአገው ፈረሰኞች በዓል፣ የመርቆሬዎስ በዓል፣ የጊዮን በዓል፣ ቡሄ፣ ሻዲያ፣ ሸንድዬ፣ ግጫ፣ ነቀላ፣ አሶሪቴ፣ ሩፋኤል፣ አሁሎሎ የምንላቸው ክብረ በዓላት እንደ ክልልም እናስተባብራቸዋለን። እንደ ክልል የምናስተባብራቸው ወደ 40 ይሆናሉ። ግን በአጠቃላይ በወረዳ ደረጃ ጀምሮ ወደ ከ300 በላይ ክብረ በዓላት በክልላችን ይከበራሉ ማለት ነው። እነዚህ ክብረ በዓላት የራሳቸው የሆነ ያለባበስ፣ የአያያዝ፣ የአጨፋፈር፣ የግጥምና ዜማ ስነዳ ያላቸው በመሆናቸው በብዙ ቱሪስቶች የተወደዱ ናቸው። አሁን ለምሳሌ ከ30 ቀን በኋላ የክብረ በዓላት የማክበሪያ ጊዜ ይመጣል። የገና ክብረ በዓል በላሊበላ ይከበራል። ከዚያ በኋላ ጥምቀት ይመጣል። ከጥምቀት በኋላ የአዊ ፈረሰኞች፣ የመርቆሬዎስ፣ የጊዮን በዓል የምንላቸው ተከታትለው ይመጣሉ። በዚህ ጊዜ ክልላችን ከፍተኛ ቱሪስት የሚቀበልበት ወቅት ነው። በዋናነት ወጣቶች ደግሞ ክብረ በዓላትን እንዲኖሩ ባህላችንን የሚያሳይ ነገር፣ ማንነታችንን የሚያሳይ ነገር በመልበስ በማሳየት ራሳቸውን እንዲገልጹ እናበረታታለን እንደ ክልል ቢሮ ማለት ነው።
አራተኛው ብሔራዊ ፓርክና ጥብቅ ስፍራዎችን የሚመለከት ነው። ሙሉ በሙሉ እነዚህ አረንጓዴ ልማት ላይ ያተኮሩ ናቸው። አረንጓዴ ልማት ላይ ያተኮሩ ናቸው። አማራ ለምንድን ነው ስንል ቅድም ብለናል። ሰፊ መልክዓ ምድር ያለው ነው። የተለየ መልክዓ ምድር ያለበት ክልል ነው። በእነዚህ መልክዓ ምድሮች ላይ ደግሞ ህዝቡ እጽዋቱን ሲጠብቀው የዱር እንስሳትን ሲጠብቃቸው ወደ ፓርክነት በህግ ይከለላሉ። በህግ ተከልለው ብሔራዊ ፓርክ ወይም የማህበረሰብ ጥብቅ ስፍራ ይሆናል። ከብሔራዊ ፓርክ ትንሽ ሲሉ ማለት ነው። በአማራ ክልል 8 ብሔራዊ ፓርኮች አሉ። 8 ብሔራዊ ፓርኮች አሉ። አንጋፋው የሰሜን ብሔራዊ ፓርክ ብለን የምንጠራው ነው። ይሄ ብሔራዊ ፓርክ በሰሜን ጎንደር የሚገኝ ብሔራዊ ፓርክ ነው። የተለየ ሀብት ያለበት ብሔራዊ ፓርክ ነው። ሁለተኛው አልጣሽ ብሔራዊ ፓርክ ብለን የምንጠራው ነው። ምዕራብ ጎንደር አካባቢ ቋራና መተማ አካባቢ ያለ ፓርክ ነው። ሶስተኛው ቦረና ሳይንት ወረ ሂመኑ ብሔራዊ ፓርክ የምንለው ነው። ደቡብ ወሎ ነው የሚገኘው። በአብሳ ብሔራዊ ፓርክ አዊ ዞን ጃዊ አካባቢ ያለ ፓርክ ነው። ወደቤ ብሔራዊ ፓርክ ምዕራብ ጎንደር አርማጭሆ አካባቢ ያለ ብሔራዊ ፓርክ ነው። ወለቃ በቶ አባይ ብሔራዊ ፓርክ የደቡብ ወሎ ያለ ነው። ቃብታ ብሔራዊ ፓርክ ሰቲት ሁመራ ወይም ወልቃይት ላይ ያለ ብሔራዊ ፓርክ ነው። ወፋሻ ጥብቅ ደን ታሳቢ ብሔራዊ ፓርክ ይህ ወደ ብሔራዊ ፓርክ ለማለት ጫፍ ላይ የደረሰ ታሳቢ ብሔራዊ ፓርክ ነው። አንኮበር ብለን የምንጠራው ሰሜን ሸዋ ላይ የሚገኝ ብሔራዊ ፓርክ ነው። ከብሔራዊ ፓርኩ በተጨማሪ የማህበረሰብ ጥብቅ ስፍራዎች ብለን የምንጠራቸዋል። የመጀመሪያው መንዝ ጓሳ ብለን የምንጠራው መንዝ ጓሳ ለእናንተም አሁን 11 ዓመት ሆናቸው አይደለ አረንጓዴ ልማት ላይ በመስራት መንዝ ጓሳ ማህበረሰቡ ራሱ ህዝቡ 400 ዓመት ጠብቆታል። አካባቢውን ማለት ነው 400 ዓመት ጓሳ የሳር አይነት ነው። ድሮ ቤት ሲሰራበት የነበረ ማለት ነው። አካባቢውን በመጠበቅ ለ400 ዓመታት በተዋረድ ማለት ነው አካባቢውን ጠብቆታል። ይሄ የመንዝ ጓሳ ብሔራዊ ፓርክ ብለን የምንጠራው ሰሜን ሸዋ መሀል ሜዳ አካባቢ መንዝ ብለን የምንጠራቸው አካባቢዎች ያለ ጥብቅ ስፍራ ነው። ቀጥሎ ያለው ጉና ተራራ ብለን የምንጠራው ደቡብ ጎንደር ነው። በተወሰነ ደረጃ አሁን ጉናንና መንዝ ጓሳን ማወዳደር ትችላላችሁ። አሁን እናንተ ለማህበረሰብ ለግሪን ዴቨሎፕመንት ላይ እንሰራለን ስትሉ አረንጓዴ አሻራ ላይ እንሰራለን ስንል ወጣቶች እነዚህን ማስተያየት እንችላለን። ማህበረሰባችን አንድን ቦታ ሲጠብቀው ምን ይመስላል፣ ሲተወው ደግሞ ምን ይመስላል የሚለውን በጉናና በመንዝ ጓሳ ማየት እንችላለን። ለምሳሌ መንዝ ጓሳን በጣም ለ400 ዓመት ጠብቆታል ብያቸዋለሁ። ስናየው ራሱ ልዩ ነው። አሁን ባለፈው በህወሓት ጦርነት ጊዜ የተወሰነ ቃጠሎ ደረሰበት እንጂ ከዚያ ውጭ በጣም በቃ ተጠብቆ የሚኖር እንትን ነው። የዱር ጭላዳ ዝንጀሮ፣ ቀይ ቀበሮ ጨምሮ ብርቅዬ እንስሳት ይገኙበታል። አዋፍ አሉበት። ደስ የሚል ነው። በቃ ለማየት ራሱ ብዙ ነጮች ይሄዳሉ እዚያ ለወር ለሁለት ወር ሂደው ቁጭ ይላሉ እዚያ ላይ አካባቢ ላይ የአየር ንብረቱ ልዩ ስለሆነ ማለት ነው። አሁን ጉና እዚች ቀረብ ስንል ደግሞ ሀብቱ አለ፣ ግን ማህበረሰቡ አልጠበቀው። በተወሰነ ደረጃ ስላልጠበቀው የመራቆት ነገር ነው ያለው። አንድ ጊዜ ይጠብቀዋል፣ የሆነ ላላ ሲል ደግሞ እንትኑ ለቀቅ ያደርገዋል ማለት ነው። እንደዚህ አይነት ነገሮች ለአካባቢ ጥበቃ ወይም ደግሞ በአረንጓዴ ልማት ላይ ለሚሰሩ ወጣቶች ትልቅ ትምህርት ይሆናቸዋል። ለምሳሌ መንዝ ጓሳ እንዴት ነው ይሄን ያክል ዓመት ሊጠብቁ የቻሉ አካባቢውን በመጠበቃቸው ምን አተረፉ የሚለውን መገንዘብ እንችላለን በቀላሉ ማለት ነው። ሶስተኛው አቡነ ዮሴፍ የምንለው ነው። በዋግምራና በሰሜን ወሎ መካከል ያለ ተራራ ነው። ማህበረሰብ ጥብቅ ስፍራ ነው። የአቡነ ዮሴፍ ከፍተኛ ተራራ የሚገኘውም እዚህ ላይ ነው። የኢትዮጵያ የሳተላይት እንትን የሚገኘው እዚያ ነው። አቡነ ዮሴፍ ላይ ነው። የተለየ ቦታ ስለሆነ እዚያ ላይ ተተክሎ የሳተላይት ጥናትና ምርምር ይካሄድበታል። የማህበረሰብ ጥብቅ ስፍራ ላይ ሶስተኛው ጮቄ ነው የምንለው። የጮቄ ማህበረሰብ ጥብቅ ስፍራ ምስራቅ ጎጃም ላይ የሚገኝ ቦታ ነው። ሰፊ ወደ 6 ወረዳዎችን የሚያካልል የማህበረሰብ ጥብቅ ስፍራ ነው። ሌላው ማህበረ ሥላሴ አንድነት ገዳም የምንለው ነው። ይሄ ገዳሙ እዚህ ላይ በጣም ከፍተኛ ሽልማት በአረንጓዴ ልማት ከፍተኛ ሽልማት ከሚያገኙ የክልላችን አካባቢዎች የማህበረ ሥላሴ ገዳም አንዱ በጣም ጥንታዊ ገዳም ነው። ይሄ ገዳም በጣም የተከበረ ገዳም ነው። ገዳሙ በአጠቃላይ ዙሪያውን አልምቶ ይዞታል። ተፈጥሯዊ ደኖችን አይቆረጥም፣ ግን